መጥፎ ነገር ገጥሟታል። የዋዳም ችግር ውስጥ ናት ማለት ነው። እሱም ምንድነው ሊዲያ ሊዲያ በጣም መጥፎ ነገር ነው ያደረገችው የዋዳ ላይ። የዋዳ ነገር ደግሞ ወደ ማህሌት አለፈ ማለት ነው። እሱም ምንድነው አደንዛዥ እጽ በእንትን የእሷ የሊዲያ ጓደኛ በሊዲያ ጓደኛ በፖሊስ አስጠቁማ የእንትን ቦርሳ ውስጥ አደረገችው ማለት ነው። አደገኛ እጽ ምን አደረገችው? የዋዳ ቦርሳ ውስጥ የዋዳ ደግሞ ያ ቦርሳ ደግሞ ማህሌት ነው የምትይዘው ማለት ነው። እና ፖሊሶች ቤት ድረስ መጡ ማለት ነው። ምክንያቱ ተጠቁሞ ይሄ ያደረገ ማነት ሊዲያ በጣም ከባድ ሰው ናት። የዋዳ ለምን እንደዚህ እንደምትጠላው አላቅም። በቃ የዋዳ እስር ቤት እንድትገባ እዛ እንድትቆይ ነው የምትፈልገው። እና ቢሆንም ግን አልተሳካላትም። ማህሌትም ብትሆንም ትጎዳለች እኮ የዋዳ ያው ናት። ማህሌት ማለት ለየዋዳ እንደ እናት ማለት ነው። እናት ሳትሞት በፊት አደራ ሰጥታ የሄደች ናት ማህሌት። እና ሮሩና መልካም ሴት ናት ማህሌት ማለት ነው። ወንድሙ ራሱ ወንጀል እየሰራ እሷ ግን ምንም ማታውቀው ነገር የለም። ትረዷለች። የሰው ቤት ሰራተኛ ሰርታ እየረዳች የዋዳን ደግሞ እንደ እህት ሳምም እንደ ወንድም ሊዲያ ራሱ መጥፎ ነገር እየሰራች እንደ እህት ነው የምትየው። እና ብቻ የእሷ ክፋት ምክንያቱም ሩት ናታ ያሳደገችው። ከፈረስ ጋራም የዋለ ፈረስ ይሆናል ይባላል እኮ። እና እናቷ ስታሳድግ አንቺ ጥሩ ሰው መሆን የለብሽም እንደኔ ጨካኝ መሆን አለብሽ ብላ ስላስተማረችው አሁንም እንደሷ ነው የወጣችው ሊዲያ እንደ ሩት። እና በቃ እንደዛ ነው። ፖሊስ ቤት ሲመጡ የዋዳ ቦርሳ የኔ ነው አለችው። ቦርሳ ተከፍቶ ስታይ ያው አደንዛዥ እጽ ውስጥ አለው ማለት ነው። እሱ ማለት በጣም ከባድ ወንጀል ነው። ከባድ ወንጀል በሱ ከታሰረ ሰው ቶሎ ማይፈታ ማለት ነው። በጣም ከባድ ወንጀል ስለሆነ እሷም ለዛ ነው እንደዚህ ያደረገችው። ብቻ በአሁኑ ሰዓት ማህሌት እስር ቤት ነው የምትገኘው። እስር ቤት ውስጥ ሆና ትዝታዎች አሏት። የዋዳ ጋራ ያሳለፉት እየተጫወቱ እየተቀላለዱ አብሮ እየበሉ ብዙ ነገር አሳልፈዋል። ብቻ ምን ይደረግ ታዲያ እዚህ ምድር ላይ ክፉ ሰው ካሉ ደስተኛ መሆን አንችልም። ምንም ያልሰራችው ነገር ላይ መከራውን በላች። የዋዳም እንደዛ ምን ሰራች? በፊት ምን አጠፋች? ሩት ከመሬት ተነስታ የእናቷን ይሄ ምንድነው እሱ ቤቱ የዋዳ ቤት ነው። የዋዳ እናት ቤት ነው። እና የዋዳን ለማሳደግ አቶ ግሩሜ ወሰደው እና ለዛ ነው በቃ በቅናት ይሄንን ንብረት ትወርስብኛለች ብላ ለዛ በዛ ምክንያት ተነሳ ነው ያሳበደቻት። አሁንም ደግሞ ልጇ አሁንም የዋዳን ማጥፋት ትፈልጋለች። የዋዳ ምንም ያደረገች ነገር የለም። ጥሩ ሰው ናት። እንደዛ ነው። ከባድ ነው ሰው ማለት። በዛሬ ላይ ሩት የዘራችውን አጭዳለች። የዋዳን እንዳሳበደቻት መከራውን እንዳስበላች የዋዳ ስታብድ ጊዜ ራሷን አታውቅም። የምታደርገውን የምትበላውን የምታወራው ምንም አታውቅም። በዛሬው ላይ ግን ይሄው ገስግሶ ቤቷ መጣ። አያችሁ ሰው እየዘራን ያጭዳል። አጨደች እና ተመልሶ ቤቷ መጣ ማለት ነው። እና ይሄ ድራማም ያመጡት ሰዎች ከዚህ እንዲማሩ ነው። ብዙ ጊዜ መጥፎ ነገር ሰው ላይ እናረጋለን። ያ መጥፎ ነገር ደግሞ ቤታችን ይመጣልናል። እና ለዛ ነው ይሄንን ድራማም ያመጡት ማለት ነው። እና በዛሬው ላይ ሩት አብዳ ታስራ ነው በሰንሰለት። በዛ ላይ ጎዳና ላይ ወጣለች። ታውቃላችሁ፣ ጎዳና ላይ ወጣለች በሷ ወንጀል ተደብቃ። መቼ እያዛለሁ ዛሬ እያዛለሁ እያለች ግን አቶ ግሩሜ ሲሞት በዛ ድንጋጤ ይመስለኛል እሷም አበደች ማለት ነው። አቶ ግሩሜ ደግሞ በድንጋጤ ይሄ ቤቱ ተወረሰ ሲባል በድንጋጤ ሐኪም ቤት ገባ፣ በዛው አረፈ። እሷም ደግሞ አቶ ግሩሜ ሞተ ሲባል እሷም አበደች። በጭንቀት ነው። አንደኛ መንገድ ላይ ወጣለች። አለኝ ብላ የምትተማመነው እሱ ነበረ። እሱም ሞቷል።
በሰራችሁ ዛሬ በቆፈረችው ጉድጓድ ዛሬ ወደቀች እና ፈጣሪ እንግዲህ አላቅም ብቻ ከባድ ነገር ውስጥ ነው፣ ችግር ውስጥ ነው ያለችው ሂሩት፣ ችግር ውስጥ ነው ያለችው ማለት ነው። የዋዳም እንደዛ የዋዳም አሁን ተፍ ተፍ እያለች ነው እና ግን ሊዲያን ጠይቃታለች። ይሄ እጅ ካለች እዚህ ውስጥ ተናገሪ እውነቱን አውጪ ብላታለች። እና የዋዳን ግን ደረቅ ናታ ማናት እሷ ሊዲያ ግን ዋሸች ማለት ነው። ብቻ እንደዛ ነው፣ ከባድ ነው ሂሩት። ሊዲያ እኮ አባቱ ከሞቴ ራሱ ገና ስንት ቀኗ ነው። ግን ይሄ ክፋት ለምን አስፈለገ? ለምን አስፈለገ ይሄ ክፋት? እንደዛ ነው። በሁሉም ሰው የዘራውን ያጭዳል እና ከባድ ነገር ውስጥ ነው የገባችው ማለት ነው። እና